የጃንተከል ሚዲያ ተከታታዮች አድማጮቻችን አሁንም ዊኬንድ የተሰኘው የጤና እግር ኳስ ቡድን ተሳታፊዎችና አባላትን ቃለመጠይቅ ያደረግን እንገኛለን። የዚህ አባል በመሆን እንግዲህ ያገኙት አንዱ ደግሞ በፋሲል ከነማ ውስጥ ረጅም ጊዜ አገልግሎት የነበረው በተለይ ደግሞ በደጋፊዎች ማህበር ላይ ደግሞ ትልቅ አሻራውን ያስቀመጠው ወንድማችን ከምንም በላይ ደግሞ ተተኪን በማፍራት ረገድ ደግሞ እንደምትመለከቱት ታለንት ፉትቦል ብሎ የፕሮጀክት ልጆችን በማሰልጣን ላይ የሚገኝ ኢንስትራክተር መኮንን ወንድሜን አግኝቻለሁ። እንዴት ነው ወንድም አለ? እንዴት ሰነበት? እግዚአብሔር ይመስገን። በዚህ የጤና ቡድን ውስጥ አባል ነህ? ለስንት ዓመታት አብረህ ተጫወትክ? እንግዲህ ከመደበኛው የእግር ኳስ ታሪክ ውስጥ በጤና ቡድን ውስጥ እንግዲህ በዚህ የጤና ቡድን ረጅም ጊዜ ነው። ቦታ የተለያየ ቦታ ነው ይሄ ጌም ነበር። ቀደም ሲል ፋሲለደስ ስቴዲየም ላይ ነበር። ስፖርት ኮሚሽን መዝናኛ ውስጥ ነበር። አዲስ ዓለም ሜዳም ሂዶ የነበረበት ጊዜ ያለ ፋሲለደስ ትምህርት ቤት ውስጥ። በአሁኑ ሰዓት ደግሞ ለረጅም ዓመት ከ10 ዓመት በላይ እዚህ ሜዳ ላይ ነው እየሰራን የምንገኘውና እኔ ቢያንስ በትንሹ 15 ዓመት እዚህ አብራቸው ከናማኒር ጋር ጤና ቡድን ጋር አብረን ዘልቀናል። ምን ጠቀሜታ ታገኘበት? እስኪ እንዳው ለየት ባለ መልኩ የምትገልጸው ነገር? ለየት ባለ መልኩ ኳሱ መገናኛችን ነው ለጤናችን። ከኳስ ውጭ እንደወጣ ነው ልክ ትሬኒንግ ሰርተን እንደወጣን እንቀጣጣርና ቁጭ ብለን የተለያዩ መዝናኛ ቦታዎችን እንሄዳለን፣ አብረን ኢንጆይ እናደርጋለንና ማህበራዊ ትስስሩን የበለጠ ኳስ ተጨማሪ የሚያበረታታ ነው። እንደምታዩ ደግሞ የተለያየ ሙያ ያለው ነው ያለ እዚህ። አሁን እዛ ሰሌም ብታይ ባንክ ነው እንዳልኪ የራሱን ቢዝነስ የሚሰራ ነው በሹፈርና ምናምን ነገር ቱር ምናምን። ሄኖክ ዩኒቨርሲቲ መምህር ነው። ሰለሞን ጋራጅ ነው። እነ ዳዊትና ዘላለምን ስታይ ነጋዴዎች ናቸው። የሌለ ሙያተኛ አይነት የሌለ ሐኪም አለ፣ ዶክተሮች አሉ። እኔ ያለው ጎንደር ዩኒቨርሲቲ ነው የምሰራው የስፖርት መዝናኛ ትልቅ የስፖርት ሙያተኛም ነው እና የተለያየ ሙያ ያላቸው ልጆች ነው እዚህ ያሉ የምንገናኘውና እነ ማርሸት ስታይ ሁሉም የተለያየ ሙያ ያለው ነው። አንድ አይነት እነ ስድስት ጋራጅ አንድ አይነት ሙያ ያለው ሰው እዚህ ውስጥ የለም። አብዛኛው ምናልባት እኔ ጋር ተቀራራቢ ሙያ አዲስ ዓለም ምህረት ክብረት ስታየው የፋርማሲ ነጋዴ ነው። ያው የፋርማሲ ከፍቶ በመስራት ላይ ያለ ዜና ውስጥ የአሽከርካሪዎች ማሰልጠኛ ተቋም ባለቤት ነው። እነ ታምሩ ባጃጅ ሹፍርና ነው እና በሙሉ በቃ የምታያቸው የተለያየ ሙያ ያላቸው እነ ደረጀ እንዲሁም ደግሞ በተለያየ ደረጃ ኳስን ሲጫወቱ የነበሩ ናቸው። ቀደም ሲል በከተማችን በጣም ደስ ይላል። ጎን ለጎን ልጆችን እዚህ ጋር እያስተማርክ ነው። እንደገና ደግሞ እዚህ ጤና ቡድን ጋር እየተሳተፍክ ነው። ይሄን የታለንት ፕሮጀክት ራሱን አስችሎ አንድ ፕሮግራም ወደፊት እንሰራለታለን። በአጠቃላይ እንደምታስተላልፈው መልእክት ካለ በዚህ በጤና ቡድኑ ዙሪያ? በጤና ቡድኑ ዙሪያ ካሁን በፊትም ቀደም ሲል ያስተላለፉት መልእክት አለ። በድጋሚም ደግሞ ምንድነው ጎንደር ከተማ ላይ የመጡ የትም ሀገር በመላው ዓለም የሚገኙ እግር ኳስ አፍቃሪ የሆኑ የትኛውም ዜጋ ይሁን የትኛውም ሃይማኖት የትኛውም ዘር እግር ኳስ እንግዲህ አንድ ነች፣ ባንድ ቋንቋ የምታወራባት ናትና እዚህ ቢመጡ ተዝናንተው ይሄዳሉ። ቅዳሜና እሁድ ጎንደር የመጣ እዚህ ማህበር ላይ መጥቶ ተገኝቶ ለጤናው እንቅስቃሴ አድርጎ ሳግ ጨዋታ ማለ የወረፍት ላይ ያሉት አሁን እዛ ሳግ ጨዋታ ነውና እዚህ መጥቶ ይህን ፍቅር ከዚህ ፍቅር እንዲዘግን መልእክቴን አስተላልፍ። እጅግ በጣም አድርጌ አመሰግናለሁ። መኪ ወዳለሁ፣ አከብራለሁ። ታንኪ ዩ። እንዴት እየቁምጣለ ይልካዛለ ቻችን የተለያዩ የዚህ የጤና ቡድን አባላትን ቃለ መጠይቅ እያደረግን እንገኛለን። ወንድሜ ማልበል ስምን በመግለጽ ቻይና ባላለው ቻይና ለምን ያህል ጊዜ በዚህ በጤና ቡድን ውስጥ ዘልቀሃል? 22 ዓመት 22 ዓመት አብረህ ተጫውተሃል። የሚገርም ምን አይነት ጥቅም አገኘበት? እንደው አሪፍ ነው። በቃ ለሁሉም ነገር ጥሩ ነው። ለጤናም ለራስም በቃ 22 ዓመት ያው ቀበሌ ኳስ ነበር ያ ሲያቆም ወደዚህ ገባን።
ለ22 ዓመት ጤናችን ጠብቀን ቅዳሜና እሁድ ስራዬ ብለን እዛም ባለው ነገር ሶሻል ላይፋችንን በማህበራዊ ህይወታችንን ያው ሰውም ሲታመም ሲሰርግም ሲሆን ሀዘንም ሲሆን አብረን የተዛዘነ አብረን ደስታችን የተካፈልን ለ22 ዓመት አብራችሁ ቆይቻለሁ። አብራችሁ ዘካ ለ22 ዓመት ማለት ነው። ስለዚህ ቡድኑ ያለው ነገር ደስ ይላል። የመጀመሪያው ለሰው ያለው አስተሳሰብ ማንም ሰው ኳስ ለጨዋታ ከፈለገ እዚህ ጤና ቡድን መቀላቀል ይችላል። እኛ አንከለክልም። ምክንያቱም ኳስ ለሁሉም የተሰጠ ነው። ልክ ነው። አንዱን ግባ አንዱን አትግባ ይባላል። መጫወት ከፈለገ እዛው ከምታውቃቸው ከኋላ ይመጣሉ ከፊትም ይቆያሉ። እንደዛ እየተቀላቀለ ነው የምንጫወት። ሲመጣ እናስገባለን፣ ሲሄድ ደግሞ በሰላም ይሄዳል። ሲመጣ ደግሞ እንደዚሁ ብሎ ከርሞ ሲመጣም ገብቶ ይጫወታል። እኛ ግን ስራዬ ብለን ለ22 ዓመት ብለን ቅዳሜና ሳንቀር ይዘነው የቆየነው ቡድን። በጣም ደስ የሚል አማርኛ ነው የገለጽከው። እንደው አንዳንድ ልጆችም እያየሁ ነው። አንዳንድ ወላጆች ልጆቻቸውን ይዘው እየመጡ አብረው እያሰለጥኑ ይገኛሉ። አንተስ እንደ አድርሳል? እኔ ልጅ መኖር አለ፣ ግን አሁን በአጋጣሚ ሆኖ ያው ልጅ ለዚህ ያልደረሰ ልጅ አለ። ግን ከዚህ እንደምታያቸው ልጆች ያካባቢ እንዲያውም ባይገርም እኔ አንድ ነገር መናገርም ሰውም ቢያው ባቆ ይሄ በጣም ብዙ ሰው ነው ቻሌንጅ ይዞ ያለ እንዲዎችን አዋራዋል። እንደው እነዚህ ህጻናቶች እያቸው ከዚህ እነዚህ ብቻ አይደሉም፣ ሌላ ደግሞ ይመጡ አሉ። የበረከት ልጆች አሉ፣ እነዛ ደግሞ ይመጡ ገና ማአት ናቸው እነዚህ። ይሄ አዋራ ግን እነዚህ ልጆች ጤናቸው ላይ እንደ መንግስት ቢያንስ በሳምንት ሁለት የሆነ ነገር ቢያደርግ አዋራውን የሚያስወግድበት መንገድ ትክክለኛ ጥቆማ ነው። ስለዚህ እቺን እንደው የሆነ ነገር ቢያደርግላቸው ለኛ ችግር የለውም። እነዚህ ህጻናቶች ግን በሚያመጣባቸው ያዋራው ችግር ብዙ አይነት አይን ራሱ ተተኪ ስፖርተኛ ሆኖ ማደግ ስላለባቸው የአይን የጉሮሮ የውስጥ ያየ ችግር ያን እንደው መንግስት ትንሽ ትኩረት ቢያደርግ በቅዶ አካቶ ግዴታ አምጣ አይደለም እዋ ብቻ ሌላ ብዙ ነገር ትቶ እዋ ብቻ ቢያደርግልን የተሻለ ይሆናል። እጅግ በጣም አድርጌ አመሰግናለሁ ወንድም አለም። ደሜ ደግሞ አይደለም የደሬ ስን እንግዲህ ደረጀ ጣሰው ከሜክሲኮ ሜዳ ጀምሮ የኢትኮባ ተጫዋች ነው የምናውቀው። ለፋሲል ከነማም ረጅም ጊዜ ተጫውቷል። የደሬ ቤተሰቦች በእግር ኳስ ዓለም የደሬን ፈለግ ከተከተሉ ቆይተዋል። በጣም ብዙ ናቸው። እስኪ ከራስ ጀምሮ እስኪ እነማን ናቸው? እሺ እኔ ደመረ ጣሰው እባላለሁ። እሺ በጣም ያው የሚታወቀው ደረጀ ነው። አዎ ያው ከነቲጋና ከናማን እነ ዘላለም ያው ብዙ ተጫዋቾች አሉ ከነሱ ጋር ያሳለፈው በሱ ነው በደንብ እንታወቀው። ከዛ ተተክተናል። ሌላም አለ ይምራ ይባላል የኔ ትልቅ ፍቅሩ የሚባል አለ እንዲሁ እሱም አሁን በህይወት የለም። በቃ ሁሉም ቤተሰብ ሁሉም ይጫወታሉ። ጎንደር ላይ ታሪክ አላቸው። ደረጀ ፋሚሊ የደረጀ ጣሰው ቤተሰቦች ማለት በጣም የሚገርም ነው። በዚህ የጤና ቡድን ተጫውት ነው ያገኘው። የፋሲል ከነማን ተጫውታል እኮ። ከዛ በኋላ በዚህ ጤና ቡድን ምን ያህል ጊዜ እየተጫወቱ ትገኛለህ? ይሄ ጤና ቡድን የሚገርመው ታሪክ አለው። የሚገርመው ይሄ ጤና ቡድን ስቴዲየም ገና ሳይሰራ ከዛ ጀምሮ ነው እዚህ ድረስ የመጣው። ከ30 ዓመት ያላነሰ ጊዜ ያሳለፈን እና ያን ቅብብሎሽ እያደረግን እስካሁን እኛ መጣነዋል። ያ ማለት አሁንም እነ አማኑኤል እነ ቲጋና እነ ደረጀ የመሳሰሉት ይዘውት መጡ፣ እኛ ተረክበናቸዋል። ያው 15 እስከ ቢያንስ 15 16 ዓመት ተጫውቻለሁ ማለት ነው። ምን ጥቅም አገኘበት? እንደው አንደኛ ምንም ጥያቄ የለውም፣ ስፖርት ጤናን ነው የመጀመሪያው። ጤናችን በደንብ እንጠብቃለን። ሁለተኛው ደግሞ የማህበራዊ ግንኙነታችን የዳበረ ነው። ከብዙ ሰዎች ጋር በዚህ ኳስ ምክንያት እንተዋወቃለን። ሌላው ደግሞ ተጫዋች ልጆችን እናሰራለን፣ እናሰለጥናለን። ለጎንደር ደግሞ ሜዳዎችን ብዙ ቦታዎች ሜዳ እንዳሉ መሰራት እንዳለባቸው እንጠቁማለን። ይሄ የጤና ቡድን ማለት ነው። ብዙ ዘርፈ ብዙ ጥቅም ይሰጣል። ከተለያየ የህብረተሰብ ክፍል የተውጣጡ እንደሆኑ ነው አብዛኛው አባላቶች ያየን ያለ ነው። የሙያ ስብጥር አለ። ከመንግስት ከግል ስራ ከንግዱ
ይሄ የፈጠረው መስተጋብር አንዱ ባንዱ ላይ ቀዳዳን የሚሸፋፍን የመደጋገፍ የመረዳዳት መስተጋብሩ በሐዘን በደስታ አብሮ መላወሱ ሼር መደራረጉ እንድገልጸዋል። የሚገርምህ በጣም የሚገርም ነገር ነው። አሁን አንድ የሆነ ችግር ሲፈጠር ተሰባስበን ብዙ ነገር እንሰራለን። ለመልካም ነገርም ለሰርግም እንዲሁ በቃ ያልከው ነገር ነው። ሶሻብል ላይ በጣም ነው እየተጠቀምንበት። እንዲያውም አልተጠቀምንም ማለት ብዙ ነገር ካለው አቅም ያለን ልጆች ነው። በጣም ብዙ ሁሉም እንዳልከው ከቀበሌ 1 እስከ ቀበሌ 25 እስከ ጸዳ ድረስ ያሉ ሰዎች አሉ። ከዳባት በትምህርት የሚመጡ ምናምን እነሱ ሁሉ ነው የሚሳተፉበት እና ብዙ ሰዎችን የምናውቅበት ውድድር ነው። እንዲያውም ብዙ ነገር ማድረግ ይጠበቅብን ነበር፣ አላደረግንም። ያው ያልከው ነገር ብዙ ነገሮችን እያገዝን ነው። ብዙ አሁን ለምሳሌ የምንድነው አረጋውያኖችን ይደናንደ በቃ እንዳልከው ብዙ ስራዎችን እየሰራንበት ነው፣ እየጠቀመን ነው። እጅግ በጣም ደስ ይላል። እንደምታስተላልፉ ምርት ካለበት ተተኪን ከማፍራት አንፃር አንዳንዶቹ ልጆቻቸውን ይዘው መጥተው እያሰለጡ ነው። እንደ አማኑኤል የመሳሰሉ ወንድሞቻችን እዚች እግሩን እየተከተለ ያደገው ልጅ ዛሬ ፋሲል ከነማ ተጫዋች ሆኗል። አንተ ሳድርሳል ወይ እንዴው በዚህ ዙሪያ ላይ ያለህ ምልከታ ምንድነው? ያው እንዳልኩ ነው የጤና ቡድን ለምሳሌ የአማኑኤል ልጅ ብሩክ ይባላል። እንደነሱ አይነት ልጆች እዚህ ያለው ሰው እጁ አለበት። እንደዚህ አይነት ብዙ ልጆች እና ቲምንም ይጫወታሉ። ሞቲቬት እናደርጋለን፣ እናነሳሳለን፣ በብዙ አይነት መልኩ ድጋፍ እንሰጣለን እና እጃችን አለበት። ለማስተላልፈው መልእክት ግን ምን መሰለህ፣ እንደ ጎንደር በጣም ትልቅ ከተማ ነች። ያው የሜዳ እጥረት አለ እውነት ነው። እንዲያውም ባለሙያዎች በጣም ኮቾች ስልጠና ወስደናል። ብዙ ኮቾች አሉ። የምታያቸው ህጻናቶች አሉ ከ6 ዓመት ጀምሮ እና የሜዳ ችግር አለ። ቻቧራ ነች እቺን ብዙ እንትኖች አሉ የሚሳተፉበት። አሁን ቅዳሜና እሁድ ስትመጣ ቦታ ተጣለ እየደረሰ ነው። በእርግጥ ያለው ነገር ቢሳል ማለት ቢፈጥን ሜዳው ብዙ ባለሙያዎችም እንትን እያሉ ስለሆነ ሜዳው ላይ ትኩረት ያደርጉ። ከዛ የኛም ግዴታ ይኖራል። እዛ የምናደርገው ግዴታ እንወጣለን እና ሜዳው ላይ ትኩረት እንደው ፋሲል ከነማ ዋናው ስቴዲየም ላይ ነው። ፋሲለደስ ስቴዲየም እድሳት ላይ በመሆኑ ከዛ በፊትም ለፋሲል ከነማ የመጫወታ ደረጃውን አይመጥንም ተብሎ ፋሲል ከነማ ከዚህ ሆም ሲቲ በከተማው ለሚያርገው ጨዋታ መቋረጡ የሚታወስ ነው። ከዚህ ጋር ተያይዞ ውጤት ማጣት ሁኔታ እየታየ ምክንያቱም ደጋፊው እንደ 12ኛ ተሰላፊ ነው የሚቆጠር ጎንደር ደጋፊና ወደ ጎንደር ቢመጣ ስቴዲየም ተጠናቆ ፋሲል ውጤታማ የሚሆንበት እድል አብሮ ይፈጠራል ነው በሚገባ። ፋሲልን በብዙ ነገር ነው ኢኮኖሚም አካባቢው ይነቃቃል። ሆቴሎች ብዙ ነገሮች እንቅስቃሴ ያለው ህጻናቶች ደግሞ ያን እያዩ ይነሳሳሉ። ብዙ ነገር አለ። እንደገና ስፖርት ለሰላም ይባላል አይደል? ሌላ ሀገር ያለው መጥቶ እዚህ ላይ በሰላማዊ ነገር ያለው ሁኔታ ታዝቦ ተምሮ እንዲሄድ ስቴዲየሙ በጣም እንትን አለው። የሚመለከታቸው አካላት ይድረስ ብለናል። ምልክት ለነበረው ቆይታ እጅግ በጣም አድርጌ ማመሰግን። መልካም ጊዜ ወደ ባል። እሺ አመሰግናለሁ። ቤቢ የተከበራችሁ የተወደዳችሁ አድማጭ ተመልካቾቻችን በዚህ ዊኬንድ በተሰኘው የጤና እግር ኳስ ቡድን የተለያዩ የህብረተሰብ ክፍል አባላት እንግዲህ የአካል ብቃት እንቅስቃሴ የእግር ኳስ ጨዋታ ሲያደርጉ እዚህ እንግዲህ በቅርቡ መጠሪያው ፖሊስ ካምፕ እየተባለ በሚጠራው ሜዳ ላይ እንገኛለን። እንግዲህ የተለያዩ የህብረተሰብ ክፍሎችን ኢንተርቪው እንዳረኩላቸው አሁን ደግሞ በከተማችን ጎንደር እንግዲህ የሚገኘው አንጋፋው የበርካታ ወገኖቻችን ጃንጥላ ተስፋ መጠጊያና መጠለያ የሆነው እንግዲህ ካለን ብናካፍል የአረጋውያን ህፃናትና የአእምሮ ህሙማን መርጃ ማዕከል መስራችና ታላቁ ቁም ነገረኛ ዴቭን አግኝቼዋለሁ። ወንድም ዓለም እዚህ ጤና ስፖርት ውስጥ ስትሳተፍ ነው ያገኘሁት። አሁን አጋጣሚ ጊዜ ያገኘሁት ከነላበቱ ነው። የነሱ ቡድን ተሸንፎ ነው የወጣው። አንድ ሁለት ዙር አሸንፈዋል። ለምን ያህል ጊዜ በዚህ ጤና ቡድን ውስጥ ተጫወትክ? ያው ከ4 ዓመት ያላነሰ በቅዳሜ እገኛለሁ። ያው ካለውብኝ ስራ ኃላፊነትም አንፃር ሁሉንም ቅዳሜዎች መገኘት ባልችልም በተቻለኝ አቅም እዚህ ይገኛል። ቅዳሜ ትገኛለህ። ከእግር ኳስ ጨዋታነት ባለፈ ጤናን ለመጠበቅ በስፖርት እንቅስቃሴ ጤናን ለመጠበቅ ከሚደረግ እንቅስቃሴ ባሻገር ማህበራዊ መስተጋብሩ የጎላ ሆኖ አግኝቼዋለሁ። አንዳንዶች ሲነግሩኝ እንደነበረ እንዲያውም አንዳንድ ጊዜ ሳንቲሞችን ያጋጩና ካለን ብናካፍል ይሄዱ እንደሚጎበኟችሁ ነው የሰጡኝ መረጃ። እንዴት አገኘ በዛ ደረጃ ላይ? እውነት ነው። ትልቁ ነገር ያው እዚህ ብዙዎቹ ምራቅ ዋጥ ያደረጉ ሰዎች ናቸው እና ለከተማውም ለሀገራቸው በተለያየ ጊዜ ላይ
መልካም አገልግሎትን እየሰጡ የሚገኙ ወጣቶችም ጎልማሶችም የሚገኙበት ነገር ነው እዚህ ቡድን ላይና ያው ትክክለኛ የሆነ ማህበራዊ መስተጋብር፣ ፍቅር፣ መልካምነትን ማካፈልን ኢትዮጵያዊነትን የምናይበት ቲም ነው ማለት ነው እና እነሱም በአቅማቸው እንዳሉት እያዋጡ መልካም ነገሮችን ያደርጋሉ፣ ሀገራችንን ይጎበኛሉ። አጋጣሚ እንጠቀምበት። ምክንያቱም ካለን ብናካፍል ለጎንደር ሁለመና የሆነ በርካታ ወገኖቻችን መጠለያ እንደመሆኑ መጠን በዚህ አጋጣሚ ለካለን ብናካፍል ከህብረተሰቡ ምን ይጠበቃል? አሁን እዚህ ጋር በስፖርት የተሰበሰቡ ሰዎች እንኳን ያላቸውን አቅም እያዋጡ እንደሚጎበኙት ሁሉ ምን ይጠበቃል ከህብረተሰቡ ዘንድ የሚለውን እንጠቀምበት እድሉን እስኪ። ያው በዚህ አጋጣሚ እንግዲህ የጎንደር ከተማ ማህበረሰብ የጎንደር አካባቢ ማህበረሰብ ማዕከሉ እንግዲህ ላለፉት 6 አመታቶች እንግዲህ ያው አንድ ህፃን ልጅ ነው የምናየው። በዚህ አገልግሎታችን ውስጥ ማህበረሰቡም፣ ወጣቱም፣ የሃይማኖት አባቶችም፣ ቤተ እምነቶች፣ መንግስት፣ ከተማ አስተዳደሩ ጨምሮ የተለያዩ አካላት በሚያደርጉት በጎነት በሚያደርጉት ድጋፍ ማዕከላችን ከአንድ ማዕከል ወደ 2 ማዕከል ከሁለት ማዕከል ውስጥ ደግሞ ህፃናት ለብቻቸው፣ አረጋውያንና አእምሮ ህሙማን፣ አካል ጉዳተኞች፣ ጽኑ ታማሚዎች ደግሞ ለብቻቸው እንክብካቤና ድጋፍ እያገኙበት ያለው ሁኔታ ነው ያለው። የጎንደር ከተማ አስተዳደር ባበረከተልን 35,000 ካሬ ሜትር ቦታ ላይ ዘርፈ ብዙ ስራዎችን ለመስራት በእንቅስቃሴ ላይ እንገኛለን እና የከተማችን ማህበረሰብ መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶች በተለያየ ዓለም ፕሮግራም የሚከታተሉ ወገኖቻችን ጎንደር ላይ ሰፊ የሆነ የሰብአዊ አገልግሎት የሚሰጥ ተቋም አለ። ካለን ብናካፍል ይባላል። እንግዲህ በአዲሱ ማዕከላችን ላይ ዘርፈ ብዙ ስራዎችን ግንባታዎችን ለመስራት በእንቅስቃሴ ላይ ስለሆነ ማንኛውም ሰው በጉልበቱ፣ በእውቀቱ፣ በገንዘቡ፣ በሀብቱ የበኩሉን አስተዋጽኦ እና ድጋፍ እንዲያደርግልን በዚህ ጥሪያችን እናቀርባለን። ከዛ ባሻገር በአንዳንድ ሁኔታዎች ምክንያት የድጋፍ መቆራረጥ ችግሮች እየገጠሙ ስለሆነ ከፍተኛ የምግብ ግብዓት ድጋፍ ያስፈልገናል እና እዚህም ላይ ዳጉሳም፣ ማሽላም፣ ጤፍም ሰው እንዳቅሙ ይሄንን በአይነት ኮንትሪቢዩት እንዲያደርግልን በዚህ ጥሪ እናስተላልፋለን። ከዛ ባሻገር የኢትዮ ቴሌኮም ባዘጋጀልን አጭር የኤስኤምኤስ መልእክት ላይ 81 83 ላይ ኦኬ ብለው በመላክ ማዕከላችን የሚደግፉበት ነገር 81 83 ኦኬ ያልን ድጋፍ እናድርግ። ዴቭ በጣም ደስ ይላል። ወደዚህ የጤና ቡድን ልመልስና ደስ የሚል እንቅስቃሴ ነው። እንደዚህ ኳስ ትችላለህ እንዴ? በጣም ገርመኛል። አስተውል ነበር። ጥሩ ትጫወታለህ። እንደው ለወጣቱም በጤና ቡድን ህብረተሰቡ ዛሬ የማይተላልፉ የህመም አይነቶች ብዙ ወገኖችን እየጎዱብን ያለ ጊዜ ላይ እንገኛለንና በዛ ዙሪያ ላይ የምታስተላልፈው መልእክት ካለ? በፊት ያው ኳስ ሞክር ነበር። ከዚህ ከመልእክቱ አንፃር ያው እኛም ጋራ ወደ ማዕከላችን ከረንትሊ እየገቡ ያሉት በስፋት ወጣት ሆነው በተለያየ የስራ ዘርፍ ሙያ ዘርፍ ላይ የሚገኙ የነበሩ ግን በሱስ ህመም በጣም የተጎዱ ሰዎች እለት ወደ ማዕከላችን እየገቡ ይገኛል። እንደ ከተማም የምትመለከታቸው ብዙ አንተም ብዙ ነገር ስለምትመለከት ስለምትሰራ የምታያቸው ብዙ ወጣቶቻችን፣ ወንድሞቻችን፣ እህቶቻችን በሱስ ተጎድተዋልና ያው ከተማ አስተዳደር የጀመራቸው በጣም ኢኒሺዬቲቮች አሉና እነዛ ነገሮች ቢበረታቱ ወንድሞቻችን እህቶቻችን ወደዚህ መልካም ነገር መምጣት ቢችሉ ብዙ ሰዎችን ማዳን ይቻላል። አሁንም በዚህ የተጀመሩት የፕሮጀክት እንቅስቃሴዎች ደግሞ ለታዳጊ ህጻናት ከፍተኛ አስተዋጽኦ አላቸውና ይሄ ነገር ይበረታታ እንላለን። ያው ማንኛውም ሰው እንግዲህ ያለውን ጊዜ ከፍሎ የአካል ብቃት እንቅስቃሴ ቢደረግ ያው መልካም ነው ብዬ እኔ አምናለሁ። ሀሳቤን ይሰራል ማለት ነው። ታንክ ዩ ዴቪ፣ እጅግ በጣም አድርጌ ነው የማመሰግነው። እጅግ አክብራለሁ። በርታው ማለት ታንክ ዩ። ማን ልበል ስምክን? የማን ልጅ ነህ? መንግስቱ ዘላለም ባል። የኔ ስም መንግስቱ ነው። የአባቴ ስም ደግሞ ዘላለም ነው። የዘሌ ልጅ ነህ? አንተስ የማን ልጅ ነህ? ፍስሐ ዘላለም። ፍስሐ ዘላለም የዘሌ ልጆች ናችሁ ሁለታችሁም። አሁን እዚህ ያገኘኋችሁ ፖሊስ ሜዳ እየተባለ የሚጠራው እንግዲህ የጤና ቡድን እግር ኳስ ጨዋታ ሲያርጉ ነው አባቶቻችሁና እናንተ አሁን ምን እየሰራችሁ ነው እዚህ? እዚህ ቡድን ለቡድን ሁላችንም ህጻናት ምናምን እዛች ላይ እዛ ሜዳ ላይ ሁላችንም እየተጫወትን በቃ እንደ ሁሉ ጊዜ እንደዛ አርባ ቅዳሜ እንመጣለን። ከወላጆቻችሁ ጋር ትመጣላችሁ፣ ኳስን ትጫወታላችሁ። በጣም ደስ የሚል ነው። በርቱ። ነገ ትልቅ ደረጃ ደርሱ። ለፋሲል ከነማ የምትጫወት ህልም ራዕይ አለ? በርቱ። ስንተኛ ክፍል ነህ? ሶስተኛ ክፍል። አንተሳ? በትምህርታችሁም ጎበዝ ናችሁ አይደል? ደጉልን እጅግ በጣም አድርጌ አመሰግናለሁ። እወዳችኋለሁ። እሺ